ፍቅር በአጋጣሚ መሳጭና ልብ አንጠልጣይ የፍቅር ታሪክ ክፍል 3 አቅራቢና ጸሐፊ ቤተሰብ ሁለገብ ቲዩብ። ሳሚና እኔ ቀለበት አሰርን። በዛ ምሽት ቤተሰባችንም ሁሉም በደስታ ቦረቀ። እኔም ደስተኛ ሆንኩኝ። የህይወቴ የመጀመሪያ ምዕራፍ ጀመረ። በቃ እኔና ሳሚ በአንድ ጣሪያ ስር ለመኖር ወሰንን። የአባቱ ሌላ አፓርታማ ስለነበረ እኔና ሳሚ እዛ እንድንኖር ግብዣ ተደረገልን። ቤተሰቦቼ ሁሉም ደስተኛ ሆነዋል። እናቴ ክፍት አላት። እማ ምን ነው አልኳትኝ። ልጄ ለዚህ ወግ ማረግ በቅተሽ ሳይ በቃ ደስ አለኝ እንጂ ከፍቶኝ አይደለም። ከእቅፌ ወጣች ልጄ ራሷን ቻለች ብዬ ሳስብ በቃ ትልቅ ሆነች ልጄ ብዬ አሰብኩኝ። ሆኖም ግን ለኔ ሁሌ ልጅ ነሽ እሺ አለች እናቴ። እማ አዎ አንቺ ለኔ ሁሉ ነገሬ ነሽ፣ እኔ ደግሞ ላንቺ ሁሌም ልጅ ነኝ እሺ እናቴ አታስቢ። ደግሞ እኮ ትዳር ያስኩኝ ማለት ካንቺ ተለያየሁ ማለት አይደለም ብዬ አልኳትኝ። አዎ ልጄ ሁሌም አንድ ላይ ነን አለችኝ። እናም እንግዲህ እኔና ሳሚም ወደ ተዘጋጀልን አፓርታማ አመራን። እዛም ደስ የሚል ምሽት አሳለፍን። ሳሚ የመጀመሪያዬ የመጨረሻዬም ነው። ምክንያቱም ፈጣሪ እሱ ለኔ የሰጠኝ ልዩ ስጦታዬ ነው። አዎ እኔ ከሳሚ በፊት ወንድ አላቅም። በቃ ማንነቴን፣ ሴትነቴን፣ ሁሉ ነገር ልሰጠው ወስኛለሁ። የዛን ቀን ምሽትም ሁሉ ነገር ደስ በሚል ሁኔታ አለፈ። በቃ ሳሚ በጣም ደስተኛ ሆነ። ታውቂያለሽ እኔ ፍቅር በህይወቴ ሙሉ የሆንኩበት ጊዜ አልነበረም። ምክንያቱም አንቺ እስከማገኝበት ሰዓት ድረስ። አሁን ግን ሁሉ ነገሬ ሙሉ ነው። አካላቴ ቢጎልም ህይወቴ ግን አንቺ ስላለሽልኝ ሙሉ ነው አለ። እንዴ እኔ ፍቅር አካላት እኮ አልጎደለም፣ ሁሉ ነገር ሙሉ ነው ለኔ፣ ምንም የጎደለ ነገር የለም። የኔ ፍቅር በቼም እንዳታስብ እንደዛ ብለሽ ህይወቴ ላንተ ሁሉ ነገሬ አሳልፌ ስሰጥ በጣም ደስተኛ ነኝ። አንተን ያገኘሁበት ቀን ደግሞ ለኔ ልዩ ስጦታዬ ናት። ፈጣሪ እኔና እናንተን ያገናኘን ለምክንያት ነው ብያልኩትኝ። በቃ ደስ የሚል ምሽት አሳለፍን። እንደዚህ እያለ የኔና የሳሚ ህይወት ቀጠለ። እኔና ሳሚ 6 ወር ካስቆጠርን በኋላ ሳሚ ወደ ሙሉ ጤንነቱ ተመልሷል። እኔም የ6 ወር ነፍሰ ጡር ነኝ። እናም ሳሚ ወደ ስራ መመለስ አለበት፣ እንቅስቃሴዎቹንም መጀመር አለበት። ሆኖም ግን ሳሚ በዚህ ሁኔታ በተለያዩ አፓርታማዎች ዞሮ መመልከት አይችልም። ምክንያቱም የአገራችን የመንገድ ትራንስፖርት ለአካል ጉዳተኞች የሊፍትም ሆነ የመንገድ ምቹ የሆነ ቦታ አልነበረም። በዚህም ሳሚ እንቅስቃሴውን ሊገታው ችሏል። ምክንያቱም አባትየው የተለያዩ ስራዎች ስለነበሩት የተለያዩ ሳይቶችን ሄዶ መጎብኘት ስላለበት ይህ ደግሞ እንቅስቃሴውን ገቶታል። የሳሚ አባትም ይህን ስለተመለከቱ አንድ ሀሳብ አቀረቡ። ልጄ ለምን ሳሚ ወደ ውጭ ሀገር ሄዶ የእግረ ነቀላ ትግለት አይደረግለትም በማለት ሀሳቡን ለኔ ያቀረቡልኝ። እኔም እንዲያ የሳሚ አባት ካሁንማ በጣም ደስ ይላል፣ ሳሚም እንደ ልቡ ተንቀሳቅሶ ስራውን መስራት ይችላል ብዬ ሀሳቡን ደገፍኩኝ። ለሳሚም ሀሳቡን አቀረብንለት። ትንሽ ቢያንገራግርም ነገር ግን ምንም አማራጭ የለም። ምክንያቱም የሀገራችን ሁኔታ ለአካል ጉዳተኛ ያለው የመንገድ ሁኔታና እንዲሁም ደግሞ ለተለያዩ ፎቆች ለመውጣት ሊፍቶች የተመቻቹ ስላልሆኑ ያለው አማራጭ ሀሳቡን መቀበል ነው። ሳሚም ፕሮሰሱን አስተካክለው አባትየው ወደ ውጭ ሄዶ እንዲታከም ተደረገ። ሆኖም ግን እኔ ነፍሰ ጡር ስለሆንኩኝ አብሬው መሄድ አልቻልኩም። በሀሳብ ግን አብሬው ነኝ። የኔ ፍቅር አይዞክ፣ እግዚአብሔር አለ፣ እግዚአብሔር ሁልጊዜም ከፊታችን ይቀድማል ብዬ ከፈጣሪ ጋር ሳሚ ሸኘሁት። ሳሚዬ ከ3 ወር የሕክምና ቆይታ በኋላ ወደ ሀገሩ ተመለሰ። ያው እንደ ራሱ እግርም ባይሆን ረዳት እግር ተተክሎለት ሳሚ እንደ በፊቱ ቆሞ ተመለሰ። እኔም ጊዜን ጨርሼ ልወልድ 15 ቀን የቀረኝ። ሳሚም ሲመጣ በቃ ሲያየኝ የበለጠ ደስታ ተሰማው። አይኑን ባይኑ ላሳየው ነው። ቤተሰቡ በጣም ደስተኛ ሆነ። የሳሚ እናት ለእኔ ልዩ እንክብካቤ ያደርጉልኛል። ስራም አቁም ያለው ለተወሰነ ጊዜ እስከ ወልድ ድረስ ፍቃድ ተሰጥቶኛል። እናም እንግዲህ 15 ቀኔን ስጨርስ ወለድኩኝ። ወንድ ልጅ ከነቃጭሉ አይደለም የሚባለው። በቃ ሳሚ ሁሉ ነገር
ሙሉ ሆነለት። እኔ በጣም ደስ አለኝ። በነገራችን ላይ እናቴ ልትወስደኝና እናቴ ጋር ልታረስ ነበር የታሰበው። የሳሚ እናት ግን በፍጹም ምን ሲደረግ እኔም እናቷ ነኝ በማለት እሳቸው ጋር ታረስኩኝ። በእርግጥ እናቴ እቤት መጣች። አብራንም 1 ወር አሳለፈች። እንግዲህ 40 ቀንም ሲሞላ ክርስትና ተነሳን። ከዛ በኋላ በቃ ህይወት ቀጠለ። ሳሚ ደስተኛ ሆነ። ሳሚም የተለያዩ አፓርትማዎችን የተለያዩ ሳይቶችን እየተከታተለ የአባቱን ድርጅት ያስቀጥል ጀመረ። እኔም የስራዬን ቀጠሮ ጨርሼ ወደ ስራ ተመልሻለሁ። በነገራችን ላይ ምርጥ የሆነች የቤት አጋዥ አግኝቻለሁ። እህቴ እንደ እህቴ ነው ማያት። በነገራችን ላይ ሰራተኞቻችንን እኛ ካቀረብናቸው ከቤተሰብ በላይ የሚሆኑልን እኛ ካቀረብናቸው ፍቅር ከሰጠናቸው እነሱ ለኛ ጥሩ የማይሆኑልን ምንም ምክንያት የለም። እቺ ልጅም በደላላ ባገኛትም ሆኖም ግን በቃ እንደ ቤተሰባችን አንድ አካል ናት። በጣም ደስ የምትል ፍልቅልቅና ትሁት ታዛዥ የሆነች ልጅ ለልጄ ሁለተኛ እናት ማለት ናት። እንግዲህ ሀሳቤን በሷ ላይ ጥዬ እኔም ስራዬን ቀጠልኩኝ። ልጄም እየጎረመሰ 2ኛ ወሩን አስቆጥሯል። በቃ ቤታችን ደስታ ሞልቶታል። እኔም ስራዬን እየሰራው ህይወት ቀጥሏል። ሳሚም በሚሰራበት ድርጅት ብርቱ ሆኖ ጥንካሬውን እያሳየ ህይወቱን ቀጥሏል። ሆኖም ግን አንድ ቀን በአንድ ሳይት እየተከታተለ ሳለ ያልጠበቀው አንድ ድርጊት አየ። እሱንም ለመመልከት ወደ መጋዘኑ ጠጋ በማለት የሚሰሩትን ሰራተኞች ምን እየሰሩ እንደሆነ ጥያቄ ቀረበላቸው። እነሱም ካለቃቸው የታዘዙትን ስራ እየሰሩ መሆኑን አቀረቡለት ሀሳቡን። እሱም አልገባኝም፣ የምትሰሩት ስራ እኮ ትክክል አይደለም በማለት መለሰላቸው። እነሱም ይቅርታ አለቃዬ፣ እኛ የታዘዝነውን ነው የምንሰራው በማለት መለሱለት። በፍጥነትም ወደ አባቱ ደውሎ ምንድነው እዚህ መጋዘን እየተፈጠረ ያለው በማለት ጠየቀ። አባትየውም ልጄ ስራህን ብቻ ስራ በማለት መልስ መለሱለት። አባ ምን ማለት ነው ስራህን ብቻ ስራ? እያየሁት ያለሁት ህገ ወጥ ነገር ነው በማለት መለሰላቸው። አባትየውም ነገርኩ ልጄ ስራህን ብቻ ስራ በማለት ስልኩን ዘጉ። ይህም ነገር ባሳሜን በጣም አስጨንቆት ስለነበረ ያ ነገሮችን ጠጋ ብሎ ሲመለከት የተለያዩ የጊዜ ያለፈባቸው የህፃናት ምግቦች እንዲሁም ደግሞ መድኃኒቶች ነበሩ። ራሱን ማመን አቃተው። አባቴ ይሄን ያደርጋል ብዬ በፍጹም አስቤው አላቅም በማለትም ከራሱ ጋር ሙግት ጀመረ። በፍጥነትም ወደ እኔ ደወለልኝ። ኤሎይኔ ፍቅር ምን ሆንክብኝ አልኩትኝ። ምክንያቱም ድምፁ ልክ አልነበረም። ፍቅር እዚህ ጋር እየተካሄደ ያለውን ማመን አትችይም በማለት ነገረኝ። ምንድን ነው ፍቅር ምን ተፈጠረ ብዬ ጠየቅኩትኝ። አላቅም፣ ያየሁትን ነገር ማመን አልቻልኩም። አባቴ ይህን ያደርጋል ብዬ በፍጹም አላሰብኩም አለ። የኔ ፍቅር ተረጋጋ፣ እስኪ ምን እንደሆነ አስረዳኝ ብዬ ጠየቅኩትኝ። ሁሉንም ነገር በዝርዝር አስረዳኝ። ማመን አቃተኝ። ምክንያቱም የብዙዎች ህይወት በእጃችን ላይ ነው እያለፈ ያለው። እኛም በማናቀው መንገድ የብዙዎች ህይወት ተበላሽቷል። የብዙ ህፃናት ህይወት ጠፍቷል። እግዚኦ ማረና ክርስቶስ አልኩኝና ወደ ፈጣሪ አማተብኩኝ። ሳሚዬም በቃ የኔ ፍቅር ተረጋጋ፣ እቤት ናና ሁሉንም ነገር እናወራለን ብዬ ስልኩን ዘጋው። ሰላም ጤና ያስጥልን። ውድና የተከበራችሁ የቤተሰብ ሁለገብ ቲዩብ ተከታታዮች እንግዲህ ፍቅር በአጋጣሚ እንደተከታተላችሁት ክፍል 3 ላይ ደርሷል። ለቻናላችን አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱን። ቤተሰብ የሆናችሁ ደግሞ ሼር እያደረጋችሁ እንድታበረታቱኝ ስል ጠይቃለሁ። ቀጣይ ክፍል በሌላ ጊዜ ይዘንላችሁ እንቀርባለን። አብራችሁን ስላላችሁ ከልብ እናመሰግናለን። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።